ጋምቤላና ሙዚቃ ባሳለፍነው የጥር ወር ከጥቂት አገሮች ውጪ መላው ዓለም አዲስ ዓመትን ተቀብሏል። በጥር ወር አዲስ ዓመትን መጀመር እንደ ኢትዮጵያ ካሉ ጥቂት አገሮች ውጪ በየትኛውም ዓለም ጥግ የተለመደ መሆኑ ቢታወቅም ቅሉ በኢትዮጵያ ውስጥ በጥር ወር አዲስ ዓመት የሚጀመር ወይም የሚከበር መሆኑ ግን እምብዛም የተለመደ አይደለም። ጊዜ አመጣሹ ግሎባላይዜሽን ወይም ሉልነት በህዝቦች ባህልና አኗኗር ላይ ግልጽ የሆነ ተጽዕኖ እያሳደረ ባለበት በዚህ ጊዜ በአዲስ አበባ ከተማ የሚገኙ ግለሰቦች የፈረንጆች አዲስ ዓመትን ማክበር መጀመራቸው ሰንበትበት ያለ እውነታ ሆኗል። በተቃራኒው በኢትዮጵያ ብሔር ብሔረሰቦች መካከል ባለው የባህል ልዩነት ምክንያት አብዛኛዎቹ ብሔረሰቦች ከብሔራዊው የአዲስ ዓመት መለወጫ ቀን የቀን መቁጠሪያ በተጓዳኝ የራሳቸው የዘመን መለወጫ ያላቸው ቢሆንም ከፈረንጆቹ የዘመን መለወጫ ወርሃ ጥር ጋር ግን የተያያዘ አለመሆኑ ይታወቅ ነበር። በጋምቤላ ህዝቦች ብሔራዊ ክልል በሚገኙ አምስቱም ነባር ብሔረሰቦች በየራሳቸው የሚያከብሯቸው ክብረ በዓላት እንዳሏቸው ሊታወቅ በኑዌር ብሔረሰብ የዘመን መለወጫ ታኅሳስ ወይም ጥር ወር ላይ በቆሎ ሲደርስ በዓመታዊ ክብረ በዓልነት መከናወኑ አዲስ ነገር ይመስላል። የብሔረሰቡ አባላት በባህር ወንዝ ዳር በመሰባሰብ በሚያከብሩት የዘመን መለወጫ በዓል የብሔረሰቡ አባላት ልዩ ልዩ ዝግጅቶች ቢኖሯቸውም እንደ ሙዚቃ በዓሉን የሚያደምቅ ነገር ግን በፍጹም የለም። በልዩ ምት የሚታጀበው ጭፈራ የጋምቤላ የሁሉም ብሔረሰቦች መገለጫ ቢሆንም በኑዌሮች ዘንድ በዘመን መለወጫ በዓል ቀን የሚጨፈረው ግን ለየት ያለ ነው። በጋምቤላ ክልል የሚገኙ የሙዚቃ መሳሪያዎችን በተመለከተ የጅማት፣ የትንፋሽና የምት እንዲሁም በንዝረት ድምጽ የሚሰጡ የሙዚቃ መሳሪያዎች ሲገኙ በጅማት የሚሰራው ቡሉ፣ በንዝረት የሚሰራው ቱምና በእግር ላይ የሚታሰረው ጋሪ የክልሉ ልዩ የሙዚቃ መሳሪያዎች መገለጫ ናቸው። እንደ ጋምቤላ ድርሳን አገላለጽ በኑዌር ብሔረሰቦች ዘፈኖች ልዩ ቦታ አላቸው። ከነዚህም መካከል ለምሳሌ ኑዌሮች ከብቶቻቸውን በሚያሰማሩበት ወቅት ቱዋሬ የሚባል ዜማ ለከብቶቻቸው
ያዜማሉ። በሚያዜሙበት ጊዜ ልዩ የሆነ አካላዊ እንቅስቃሴዎችና ጭፈራዎች አሏቸው። በደስታ ጊዜ በልዩ ልዩ ማህበራዊ ስርዓቶችና በሥራ ጊዜ ሲያዜሙ ጂችዋንግ ጥሩምባ፣ ዲት ፊሽካ፣ ክራር ቱም፣ ቡል ከበሮና ቡድ ዋሽንት ይጠቀማሉ። መሳሪያዎቹ ከቆዳ ከቀርከሃና ከጥላሽቦ ከገመድም የሚሰሩ ናቸው። በእነሱ አጠራር ቡል የተሰኘው ከበሮ ከከብት ቆዳና ከቆርቆሮ ሁለት አይነት ድምፅ እንዲያወጣ ረጅምና አጭር ሆኖ የሚሰራ ሲሆን እንጨት ላይ ተሰቅሎ በአጭር እንጨት ሁለት ሰዎች ይመቱታል። የአኟሃ ብሔረሰብ በግብርና ሥራ ወቅት እየተቀባበሉ የሚያዜሙት ዱት የሚባል ልዩ ዜማ አላቸው። ዜማው የሚደረሰው በቃል ሲሆን ልዩ መነቃቃትና የሥራ ስሜትን ይፈጥራል። ከዚህ በተጨማሪ በሰርግና በደስታ ጊዜ እንዲሁም በልዩ ልዩ ማህበራዊ ክንዋኔዎች ላይ የሚዜሙ ዜማዎች አሏቸው። የአኟሃ ብሔረሰብ የራሱ የሆኑ የሙዚቃ መሳሪያዎች ዝነኛው ቶም፣ ከበሮ፣ ቡል፣ ዋሽንት፣ ገብሎና ቃጭልባሬ ሲኖራቸው አብዛኛዎቹ የሙዚቃ መሳሪያዎች በወንዶች የሚመቱ ሲሆን ንጉሥ ወይም መሪ ሲሞት ተግባራዊ ይሆናሉ። በማጃንግ ብሔረሰብ ደግሞ ገረኔ ወንዶች ለሐዘን ሄደው ሲመለሱ የሚዘፈን፣ ጎፌ በቆሎ ሲደርስ የሚዘፈን፣ ማህበሬ ቁጭ ተብሎ የሚዘፈን ትውፊቶች ሲኖሩ ማጃንጎች በሙዚቃ ባህላቸውና በሙዚቃ መሳሪያዎቻቸው የታወቁ ናቸው። በተለይም ጆኬ የሚባል ቅባት ተቀብተው የሚጫወቱትን ጭፈራና በንብ ሥራ ጊዜ በሰርግና በአዝመራ ወቅት የሚያዜሟቸው ማራኪና ጥልቅ ባህላዊ ትርጉም ያላቸው ዜማዎች አሏቸው። በማጃንግ ብሔረሰብ የተለያዩ የሙዚቃ መሳሪያዎች ሲኖሩ ከነዚህም ቶም የሚባለው የሙዚቃ መሳሪያ ይገኝበታል። ከዚህ በተጨማሪ ቸርግን፣ ፖዋክ ወይም የትንፋሽ መሳሪያ፣ ሸቴት ሃርቢ፣ ቃጭል፣ ሽኩሬ እንዲሁም በጭፈራ ወቅት በሴቶችና በወንዶች እግር ላይ በመታሰር ሲንቀሳቀሱ ድምፅ የሚሰጡ መሳሪያዎች ዋና ዋናዎቹ ናቸው። የኦፖ ብሔረሰብ አባላት ሰፊ የሙዚቃ ትውፊት ባለቤት ናቸው። የኦፖ ወጣቶች ካጋ የሚባል የፍቅር መግለጫ ዘፈኖች አሏቸው። ወጣቱ የውስጡን የፍቅር ስሜት በቶቶሉ ወይም በክራር አንድ ቦታ በመቀመጥ ስላፈቀራት ልጅ ይዘፍንላታል። ሴቷም እንዲሁ ስለወደደችው ልጅ ሥራ በምትሰራበት ጊዜ አቢንዲሊ በሚባል መሰንቆ ታዜምለታለች። የፍቅር ዜማ ቡሊፖም ትላልቅ ሰዎችን የሚያሳትፍ ቆይቶር፣ ጀግንነትን ለመግለጽ የሚደረስ አጫጭርና ፈጣን ዜማዎች ዋቃላም፣ ለበዓላት ቆይቶር ናቦት ይዘፈናሉ። ከእነዚህም መካከል ቡሊፖ የተሰኘው ወጣቶች በከበሮ ታጅበው በሳምንት 2 ጊዜ የሚጫወቱት ሙዚቃ የሚዘወተር ሲሆን በአደን ጊዜ ቢስ የሚባል ሴቶች የማይሳተፉበት የአዳኞች ሙዚቃም ቀልብን የሚስብ ቃና አለው። የኦፖ ብሔረሰብ የሙዚቃ መሳሪያዎች ታዋቂውን ክራር ቱምን ጨምሮ
ከቀርከሃ የሚሰራ የትንፋሽ መሳሪያ ወይንም ቦት፣ ከቀንድ የሚሰራ የትንፋሽ መሳሪያ ቱቱሉ፣ ወፈር ካለ ሳር የሚሰራ የትንፋሽ መሳሪያቸው ጡጡለት፣ ከእንጨትና ከቆዳ የሚሰራ ከበሮ ቡል፣ ከእንጨት የሚሰራ ቻቦት፣ ከቀንድ የሚሰራ የትንፋሽ መሳሪያቸው ፌቱ ዋነኞቹ ናቸው። የኮሞ ብሔረሰብ ወንዶች ለብቻ ሴቶች ደግሞ ለብቻ ሆነው የሚደንሱት ተመሳሳይ ስልት ያለው ዳንስ አላቸው። በሙዚቃቸው ውስጥም መከባበርና ተመስጦ በእጅጉ ይገናል። አርሶ አደሮቹ የኮሞ ብሔረሰብ አባላት ዝናብ ከጠፋ ለአምላካቸው በዜማ ምልጃ ያቀርባሉ። ይኸውም ሥርዓት ውፑ ሲባል በዚህ ወቅት በዕድሜ የገፉ አዛውንቶች የሚሳተፉ ሲሆን አቲሽ የተባለው የትንፋሽ መሳሪያ መጫወት በሚችሉ ሰዎች ድምፁ ከፍ ብሎ ይሰማል። የኮሞ ብሔረሰብ የሙዚቃ መሳሪያዎች ዋሽንት ሸን፣ ከበሮ ቡል፣ ጥሩምባ ልክልክ፣ ከፍየል ቀንድ የሚዘጋጀው ጥሩምባ ኩምበሌ፣ ከሳር የሚዘጋጀው የትንፋሽ መሳሪያቸው ጋንቻ ናቸው። ስማቸው ሸዋጊና በሸንሸን የሚባሉ የትንፋሽ መሳሪያዎች ልዩ ያጠቃቀም ሥርዓት አላቸው። እነዚህ ከ12 ቀርከሃ የተሰሩ መጠናቸው የሚለያይ የትንፋሽ መሳሪያዎች በ12 የሰለጠኑ የሙዚቃ ተጫዋቾች ሲሰሙ፣ አንዳንድ ጊዜ ልዩ ተመስጦ ያለው የቅኝት መሪ በመሃላቸው ሊኖር ይችላል። የሚመራቸውም ሁለት አጫጭርና ወፈር ያሉ እንጨቶችን በማጋጨት ሲሆን የቅኝት መሪው ለሚያሰማው የዜማ ቅንብር የማይመጥን ሰው ካለ ወዲያውኑ በመለየት ይቀይረዋል።มันตัวปูนมาตัวนี้ตัว